በአፋር ክልል የሚገኙት መጋሌና አባላ የተባሉ አካባቢዎች በህወሓት ኃይሎች ቁጥጥር ስር መግባታቸውን የክልሉ መንግስት አስታወቀ። የአፋር የሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ የአባላ ከተማ ህወሓት በሚመራቸው ታጣቂዎች ቁጥጥር ስር መግባቱን መረጃ እንደደረሳቸው ለዶይቼ ቬለ ተናግረዋል። የቡርኪና ፋሶ ፕሬዝዳንት ሮህ ካባሬና የካቢኔ አባሎቻቸው በአማጺ ወታደሮች ሳይታሰሩ እንዳልቀረ ተዘገበ። የፈረንሳይ ዜና አገልግሎት ምንጮች ፕሬዝዳንቱ ዋና ከተማዋ ኡጋዱጉ በሚገኝ አንድ ምሽግ ውስጥ እንደሚገኙ ገልጸዋል። ሮይተርስ የዜና ምንጭ ደግሞ ፕሬዝዳንቱ የት እንዳሉ አይታወቅም ብሏል። የዩናይትድ ስቴትስና የአውሮፓ ዲፕሎማቶች ከአፍጋኒስታን ታሊባኖች መሪዎች ተወካዮች ጋር ዛሬ ኦስሎ ኖርዌይ ውስጥ መነጋገር ጀመሩ። በኖርዌይ አስተናጋጅነት ብሪታንያ፣ ፈረንሳይ፣ ጀርመንና ኢጣሊያ የአውሮፓ ህብረት እንዲሁም ኖርዌይ የተገኙበት የዚህ ንግግር ዓላማ በአፍጋኒስታን የደረሰውን ሰብአዊ ቀውስ መቀነስ የሚቻልበት መንገድ ላይ መምከር ነው። ዜናው በዝርዝር በአፋር ክልል የሚገኙት መጋሌና አባላ የተባሉ አካባቢዎች በህወሓት ኃይሎች ቁጥጥር ስር መግባታቸውን የክልሉ መንግስት አስታወቀ። የአፋር የሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ የአባላ ከተማ በህወሓት በሚመራቸው ታጣቂዎች ቁጥጥር ስር መግባቱን መረጃ እንደደረሳቸው ለዶይቼ ቬለ ተናግረዋል። የአፋር ብሔራዊ ክልላዊ መንግስት ዛሬ ሰኞ ባወጣው መግለጫ ኪልበቲ በተባለው ዞን አባላና መጋሌ ወረዳዎች በኩል ህወሓት ጦርነት እንደከፈተ ገልጿል። የአፋር ክልላዊ መንግስት በከባድ መሳሪያ የታገዘ ባለውና በአባላ በመጋሌና በበራህሌ በኩል በሚካሄደው ጦርነት በርካታ ንጹሃን መጎዳታቸውን በፌስቡክ ባሰራጨው መግለጫ አስታውቋል። የኢትዮጵያ መንግስት ጦርነት ማቆሙን ካሳወቀ ጀምሮ ቂልበቲ ረሱ ተብሎ በሚጠራው ዞን 2 አካባቢ በ3 ወረዳዎች ጦርነት ሲካሄድ እንደቆየ የአፋር የሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ ለዶይቼ ቬለ ተናግረዋል። አቶ ጋአስ የአባላ ከተማ በዛሬው ዕለት በህወሓት ኃይሎች ቁጥጥር ስር መግባቱን የሚጠቁም መረጃ እንደደረሳቸውም ገልጸዋል። ዛሬ ደግሞ በተለይ በ3 ወረዳዎች ከፍተኛ ኃይል እና ከባድ መሳሪያዎችን በማምጣት አባላ ከተማ እንደተቆጣጠሩ ነው አሁን የሰማሁት። መጋሌ ወረዳንም እንደዚሁ ከፍተኛ የሆነ ጦርነት እየተካሄደ ነው። በበራህሌም ሐሊ ጉቢ ወይም ሻይ ጉቢ ተብሎ በሚጠራ አካባቢው ላይ እንደዚሁ ከፍተኛ የሆነ ጦርነት እየተደረገ ነው። እንግዲህ 3 ወረዳዎችን ያካተተ ከፍተኛ የሆነ የሰው ኃይልና ከባድ መሳሪያዎችን ይዞ እንደመጣ ነው ያለኝ ኢንፎርሜሽን። የብዙ ሲቪል ሰዎች ህይወት የጠፋበት ሁኔታ ነው ከዛ ቦታ ላይ ደረሰኝ መረጃ የሚያመለክተው። እስካሁን ድረስ በህወሓት ተያዘ ስለተባለው አባላም ሆነ ስለደረሰው ጉዳት የኢትዮጵያ መንግስት የሰጠው መግለጫ የለም። ኢትዮጵያ የሚወጉኝን አማጺ ኃይላት ይደግፋሉ ስትል የከሰሰቻቸውን የዓለም የጤና ድርጅት ኃላፊ የዶክተር ቴዎድሮስ አድሃኖምን ጉዳይ እንዲያጣራላት ለድርጅቱ ባቀረበችው ጥያቄ ላይ የሚሰጠውን ውሳኔ ለሌላ ጊዜ እንደሚያስተላልፈው አንድ የድርጅቱ ባለስልጣን አስታወቁ። ጉዳዩ ከፖለቲካዊ አንደምታዎች ጋር እጅግ የተወሳሰበና ኮሚቴው ከተስማማበት የማዕቀፍ አሰራር ሂደት ውጭ ነው ያሉት የዓለም ጤና ድርጅት ቦርድ ሊቀመንበር ፓትሪክ አሞት ጥያቄው ወደ ጎን ይደረግ ወደሚለው አመለካከት እንደሚያዘነብሉ ባወጡት መግለጫ አስታውቀዋል። ሆኖም ጥያቄውን መመልከት ተገቢ ከሆነም ጉዳዩ የሚመለከታቸው አካላት ተገቢ ነው ካሉ እንደሚያዩት አሞት በመግለጫቸው ገልጸዋል። ይሁንና ከ34ቱ የድርጅቷ ቦርድ አባላት አንዳቸውም ተቃውሞ አላቀረቡም። አሞት ይህን መግለጫ ያወጡት ዶክተር ቴዎድሮስ የዓለም የጤና ድርጅትን ለሁለተኛ የስልጣን ዘመን ለመምራት ያስገቡት ማመልከቻ ላይ ድርጅቱ ሊነጋገር በተቃረበበት ወቅት ነው። ዶክተር ቴዎድሮስ በዚህ ወር መጀመሪያ ላይ ውጊያ በሚካሄድበት በትግራይ ክልል እርዳታ እንዳይገባ ተደርጓል ሲሉ ተናግረው ነበረ። የኢትዮጵያ ውጭ ጉዳይ ሚኒስቴር የቀድሞ የኢትዮጵያ የጤና ሚኒስትርና ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስን ስለ ሰሜን ኢትዮጵያ ጦርነት የተሳሳተ መረጃን በማሰራጨት ከ10 ቀናት በፊት ከሷል። መስሪያ ቤቱ የቴዎድሮስ አስተያየት የዓለም ጤና ድርጅትን ተአማኒነትና ገለልተኛነት ጥያቄ ውስጥ የሚጥል ነው ብለዋል።
ትናንት ከባህር ዳር ወደ ዋግ ኽምራ ሰቆጣ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የ20 ሰዎች ህይወት ማለፉን በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር አስታወቀ። የዋግ ኽምራ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ ተስፋዬ ገብሬ ለዶቼ ቬለ ዛሬ እንዳሉት ትናንት ጠዋት ከባህር ዳር ተነስቶ ወደ ሰቆጣ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ምሽት ላይ በብሔረሰብ አስተዳደሩ ዳህና ወረዳ አምደወርቅ ከተባለች ከተማ አቅራቢያ ልዩ ስሟ ሚሽ በተባለ አካባቢ ሲደርስ ተገልብጦ ገደል ውስጥ በመግባቱ 20 ሰዎች ወዲያውኑ ህይወታቸው አልፏል። አሁን ባለን መረጃ ወደ 20 ሰው አካባቢ ነው ህይወቱ ያለፈው። የቆሰሉም አሉ። እንግዲህ በየቦታው ከብናት ዳህና አምደወርቅም ቺላ ከውዝባ እና ሰቆጣ የተለያዩ አካባቢዎች የመጡ ተሰክሮች ናቸው። ሌሎች ሰዎች ደግሞ ማንነታቸው ገና እየተጣራ ያለበት ሁኔታ ነው ያለው። ያንተ ሞት ሰዓት በወደ ማወቅ ማችልም ማታ አካባቢ ነው። ያቱም ቀኑ ሙሉ እየተጓዘ ነው በጣም የሚገባው ማታ አካባቢ ነው። ከአንድ ሰዓት እስከ 2 ሰዓት አካባቢ ማለት አንዲት ህፃን በተአምር ጉዳት ሳይደርስባት ተርፋለች ያሉት አቶ ተስፋዬ ከባድ ጉዳት የደረሰባቸው 6 ሰዎች በሕክምና ላይ ናቸው ብለዋል። አደጋው ከደረሰባቸው ሰዎች መካከል መምህራንና ሌሎች ሰራተኞች እንዲሁም ተፈናቃዮች እንደሚገኙበት አቶ ተስፋዬ ገልጸዋል። የመንገዱ አስቸጋሪነትና የመኪናው የቴክኒክ ችግር ለአደጋው እንደ ምክንያት እንደሚነሳም አስረድተዋል። ምክንያቱ እንግዲህ በወዴ ታወቀ አይደለም ግን ምንድነው አንዳንድ የሚመጡ መረጃዎች መኪናው እዛ ሲነሳ በየቦታው እየቆመ የሚሰራ መኪና ነበር ነው የሚሉት። ሁለተኛ በጣም አስቸጋሪ ወጣ ገባ ስለሆነ መንገድ ሊመጥ ሲል ጎማው ከቶት ወደ ገደል ገባ የሚባለው እጅግ በጣም ረጅም ሜትር ያለው ገደል ነው የገባው። ተፈናቃዮች አሉ፣ መምህራን አሉ፣ ወደ ስራ ቦታቸው እየተመለሱ የነበሩ መምህራን እና የተለያየ ስራ ያላቸው አካላት ናቸው። ያም ሆኖ የአደጋው መንስኤ በፖሊስ እየተጣራ እንደሆነ ምክትል አስተዳዳሪው መናገራቸውን የባህር ዳሩ ዘጋቢያችን አለምነው መኮንን ዘግቧል። ይህ ዶቼ ቬለ ዲደብሊው ነው። የቡርኪና ፋሶ ፕሬዝዳንት ሮህ ካባሬና የካቢኔ አባሎቻቸው በአማጺ ወታደሮች ሳይታሰሩ እንዳልቀረ ተዘገበ። የፈረንሳይ ዜና አገልግሎት የጸጥታ ምንጮችን ጠቅሶ እንደዘገበው ፕሬዝዳንት ካባሬ የሀገሪቱ ፓርላማ የበላይና ሚኒስትሮች በወታደሮች እጅ ገብተዋል። ምንጮቹ ፕሬዝዳንቱ ዋና ከተማዋ ኦጋዱጉ በሚገኝ ሳንጉሌ ላሚዛና በሚባል ምሽግ ውስጥ ታስረው እንደሚገኙ ገልጸዋል። ሮይተርስ የዜና ምንጭ ደግሞ ፕሬዝዳንቱ የት እንዳሉ አይታወቅም ብሏል። በሮይተርስ ዘገባ መሰረት ያሉበት ያልታወቀው ሮህ ካባሬ ዛሬ በትዊተር ሀገሪቱ ከባድ ወቅት ላይ እንደምትገኝ ገልጸው በዚህ ወቅት ላይ ህዝቡ ዲሞክራሲውን እንዲጠብቅ በማሳሰብ ጠመንጃ ያነሱ ወገኖችም ጠመንጃቸውን እንዲያስቀምጡ ጥሪ አስተላልፈዋል። ካባሬ በወታደራዊ ጦር ሰፈሮች ትናንት ከተሰሙት ከባድ ተኩሶች በኋላ ለህዝብ አልታዩም። ከትናንት አንስቶ በሀገሪቱ የኢንተርኔት አገልግሎት በመቋረጡ መረጃ እንደልብ አይገኝም። በዛሬው ዕለትም በርካታ ወታደሮች ከመንግስታዊው የቴሌቪዥን ጣቢያ ፊት ለፊት ታይተዋል። ይሁንና ቴሌቪዥን ጣቢያው ዙሪያ የታዩት ወታደሮች የመንግስት የሆኑ አማጺ ወታደሮች እስከ ማምሻ ድረስ አልታወቀም። ጓዱጉ የሚገኙ 2 ወታደራዊ ጦር ሰፈሮችን ጨምሮ በሌሎች የሀገሪቱ ክፍሎች ባሉ ጦር ሰፈሮች ከትናንት ጠዋት አንስቶ ሲተኮስ ነበረ። ከሰዓት በኋላ ደግሞ በካባሬ የግል መኖሪያ ቤት አቅራቢያ ተኩስ እንደነበርና ከቤቱ በላይም ሄሊኮፕተር ሲያንዣብብ እንደነበረ የአይን ምስክሮች ተናግረዋል። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ በምህጻሩ ኤኮዋስ በቡርኪና ፋሶ ተሞከረ ያለውን መፈንቅለ መንግስት አውግዟል። ኤኮዋስ በፕሬዝዳንት ሮህ ካባሬ ላይ ለሚደርስ ማንኛውም ችግር ተጠያቂው ወታደሩ ነው ሲል አስጠንቅቋል። ድርጅቱ ባወጣው መግለጫ ከትናንት ወዲያ አንስቶ በቡርኪና ፋሶ ያለውን ሁኔታ በቅርብ እየተከታተለ መሆኑን ገልጿል። የዩናይትድ ስቴትስና የአውሮፓ ዲፕሎማቶች ከአፍጋኒስታን ታሊባኖች መሪዎች ተወካዮች ጋር ዛሬ ኦስሎ ኖርዌይ ውስጥ መነጋገር ጀመሩ። በኖርዌይ አስተናጋጅነት ብሪታንያ፣ ፈረንሳይ፣ ጀርመንና ኢጣሊያ የአውሮፓ ህብረትና ኖርዌይ የተገኙበት የዚህ ንግግር ዓላማ በአፍጋኒስታን የተከሰተውን ሰብአዊ ቀውስ መቀነስ የሚቻልበት መንገድ ላይ መምከር ነው። ኖርዌይና ሌሎች የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት በመጻሩ ኔቶ አባላት ባለፈው ዓመት መጨረሻ ስልጣን ለያዘው በታሊባን ለሚመራው የአፍጋኒስታን አስተዳደር እስካሁን በይፋ እውቅና አልሰጡም። ሆኖም በሀገሪቱ ያለውን የሰብአዊ ቀውስ ግዝፈት ግምት ውስጥ በማስገባት
መነጋገር አስፈላጊ ነው ብለው ያምናሉ ተብሏል። የኦስሎ ግብዣ በስደት ላይ በሚገኙ በአንዳንድ የአፍጋናውያን ቡድኖች ተተችቷል። ፕሮግረስ የተባለው ተቃዋሚው የኖርዌይ ቀኝ ጽንፈኞች ፓርቲም ንግግሩን ተቃውሟል። በእነርሱ አስተያየት ከታሊባን ጋር የሚደረግ ማንኛውም ትብብር የቡድኑን አቋም ለማጠናከር የሚረዳ ብቻ ነው። ይሁንና 39 ሚሊዮን እንደሚሆን የሚገመተው የአፍጋኒስታን ሕዝብ በኢኮኖሚ ድቀት፣ በኮቪድ-19ና በድርቅ እየተሰቃየ ነው የሚሉት የኖርዌይ ውጭ ጉዳይ ሚኒስትር አኒከን ሁዊትፌልት በፍጥነት እርዳታ ካላገኙ 1 ሚሊዮን ህጻናት ሊሞቱ ይችላሉ ሲሉ አስጠንቅቀዋል።